አሁን ላይ ወንድ ልጅ ማወቅ ያለበት ምን መሰላችሁ? እያንዳንዷ የምታገኛት ሴት እያንዳንዷ ነው የምልህ። ሁሉም ሴቶች በብዛት ወሲብን ነው እንደ ወጥመድ የሚጠቀሙት። ርዕሱ ላይ እንደተናገርኩት እያንዳንዷ ሴት ሁሉንም ነገር የምትጠቀምብህ ልትይዝ ልታስር ስትፈልግ የምትጠቀመው ወሲብን ነው። ወሲብ ብዙ ወንዶችን መስመር ያሳተ ነገር ነው። ሳትፈልግ ምንም አይነት እቅድ ሳይኖርህ ለምንም ነገር ሳትዘጋጅ ወደ ትዳር እንድታመራ ትገፋለች በወሲብ ብቻ ማለት ነው። እያንዳንዷ እንቅስቃሴን እሷ መምራት ትጀምራለች። በመጀመሪያ ደረጃ ላይ በቀላሉ እንድታገኘው ታደርግና እያንዳንዷ በፈለክበት ሰዓት የምታገኛቸው ነገሮች በሙሉ ወደፊትህን ነው የሚያበላሹት። ስለዚህ በጣም ከብዙ ሴቶች ላይ ብዙ ነው የምልህ። በፊት በመከራ ነበር የምታገኘው አይደል ወሲብን። አሁን በቀላሉ የምታገኝበት አጋጣሚ ከመጣ የምትተዋወቃትን ሴት በአጭር ጊዜ ውስጥ ወደ ወሲባዊ ግንኙነት ነገሮች መቀየር ከጀመሩ አንተ በጣም በዛ ጉዳይ ላይ ደስተኛ ከሆንክ መጠየቅ አለብህ ራስህን። እንዴት እቺ ልጅ ይሄን ያህል ልታስደስተኝ ቻለች ብለህ። አባቴ እዚህ ምድር ላይ አንዴ ነው የሚኖረው። እያንዳንዷን ነገርህን በተጠንቀቅ የማታይ ከሆነ ዋጋ ስለምትከፍል ነው ይሄን እየነገርኩ ያለሁት። ሁሉም ሴቶች በሚባል ደረጃ ወሲብን እንደ ወጥመድ ነው የሚጠቀሙት። በቀላሉ አግኝተው ሳይሆን እሷ አንተን ስለፈለገችህ በቀላሉ ሰጥታህ ነው። ስለዚህ እያንዳንዷ እንቅስቃሴን የምትቆጣጠርህ እሷ ናት ማለት ነው። ሁሉ ነገርህን ተቆጣጥራ መጨረሻ ላይ በእጇ ከገባህ በኋላ ይሄ እንደ ልብ የምታገኘውን ነገር ነገ እንደ ልብ አታገኘውም። ስለዚህ ወንዶች ማወቅ ያለባችሁ በቀላሉ የተገኘ ነገር በሙሉ ነገ ዋጋ የሚያስከፍል ነገር ነው ማለት ነው። በቀላሉ የሚገኝ ነገር ደግሞ እዚህ ምድር ላይ የለም። ሴት ልጅ በቀላሉ አልጋ ላይ ገብታ አትተኛም። ገብቷል? አንተ ላይ ያየችው ነገር ካለ ካንተ የምትፈልገው ነገር ካለ ብቻ በቀላሉ ልተኛልህ ትችላለች። ስለዚህ እያንዳንዷ የምታደርጋት እንቅስቃሴ እሷ ስለፈለገች እንጂ አንተ ስለፈለክ የምታደርገው ነገር የለም። ስለዚህ ምንድነው ማድረግ ያለብህ? በተጠንቀቅ መከታተል መቻል አለብህ። ነገ ዋጋ ስለሚያስከፍል በነፃ ወይም በቀላሉ የሚገኝ ነገር በሙሉ ወደፊት ነው ዋጋ የሚያስከፍለው፣ አሁን ላይ አይደለም። አሁን ላይ አንተ በደስታ ኢንጆይ እያረክ ሊሆን ይችላል። እሷ ግን ያሰላችልህ ሌላ ስሌት አለ እዛ ጋር። ምንም ስታያት ምናምን ያሰበች ላይመስልህም ይችላል። ግን እያንዳንዷ እንቅስቃሴዋ እነዚህን በማሰብ ነው የምታደርገው። ስለዚህ ጠንቀቅ በልና ዝም ብለህ የምታደርገውን ነገር ቆም ብለህ ማሰብ መጀመር አለብህ። ካልሆነ ወደፊት ዋጋ ታስከፍላለች። ለማንኛውም ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ፣ አዲስ ቻናል ነው ጭንቅሎ ቻናል፣ በዩቲዩብ መተናል። ጨርሻለሁ። ይመቻችሁ።